ሰላም በዛሬው የፈትል ስንኞች ፖስት ተጋብለን የምናየው የሙሉ ቀንን በአይንሽ ልለፍበት የተሰኘውን ዜማ ይሆናል። አንዳንድ ቦታዎች ላይ ይሄንኑ ዘፈን እንደ ኔው ሰውነት በሚል ልታገኙትም ትችላላችሁ። በኔ እይታ ይህን ዜማ እጅግ ውብ ካረጉት ምክንያቶች አንዱ የግጥሙ ቅርጽ፣ አወራረዱና ስንኞቹ የሚያጠነጥኑበት ሀሳብ ተያያዥነት እንደሆነ ይሰማኛል። ሲጀምር አዝማቹ ላይ እንደ መግቢያ አድርጎ ለወደዳት ምኞት አዘል ጥያቄውን እንዲህ ያዜማል። እንደኔው አምሮ እንደኔው ሰውነት ያንቺ የሚፍቀድልኝ ልመላለስበት በልብሽ ማህደር ጻፊኝ ልዋልበት ባይንሽ ልንከራተት ልመላለስበት። ከዚህ በኋላ የሚመጡትን አራትዮሽ የስንኝ ዘለላዎች ተጋብለን ስናይ በአመዛኙ ፍቅሩን እንደ ፍትህ ጥያቄ፣ አንዳንዶቹ እንደውም ልክ የፍርድ ቤት ችሎት ላይ ይግባኝ እንደሚል አይነት እጅግ ውብ ሆነው የተፈተሉ ናቸው። እሷ በልቡ እንደምትመላለስ እሱም በእሷ ልብ መታሰብ እንዲፈቀድለት፣ በአይኑ እንደምትንከራተት እሱም በአይኗ ማለፍ እንደሚሻ ፍላጎቱን ይገልጽና ቀጠል አድርጎ የወደዳት ራሷን እንድትታዘብ በሚያደርግ መልኩ እሷ አንጀቱ ላይ ተኝታ ስትውል ማንም ተነሽ ብሏት እንደማያውቅ፣ ልቡ ላይ እንዳሻት ቤት ስትሰራ ቦታ የተወሰደ ብሎ ምንም እንዳላንገራገረ፣ ከዛ ደግሞ የመውደዱን ጥልቀትና የስሜቱን ቀጣይነት በሚያጎላ መልኩ በሚይዘው ብዕር በነጭ ወረቀት በፊደሉ መሃል አንቺን ስመለከት ይላል። እዚህ ጋር እንግዲህ አስቡት፣ በቃላት ወይም አረፍተ ነገር መሃል ሳይሆን በየፊደሉ መሃል ነው ያለው። ያላለለት በሁለት መጽሐፍ መሃልም ማየት ሊሳነው ይችላል። ለምሳሌ ባለ 5 ፊደል ቃል ሲያነብ 4 ጊዜ በየመሃሉ ትዝ ትለዋለች ማለት ነው። እና የገጣሚዋን ኢንቴንሽናሊቲ ወይም ምክንያታዊ አጻጻፍ ዘይቤ በጣም አጉልቶ ያሳያል። ከዛም ቀጣይ በሆኑት ስንኞች እንግዲህ በሚያዳምጠው ድምፅ ሲበላ፣ ሲጠጣ፣ ነቅቶ፣ ተኝቶ ከውስጡ እንደማትጠፋ ይነግራትና ወደ መጨረሻ ልምምጥ በሚመስል መልኩ ድካሙን አይታ እንደ ውለታ ጭምር በአይን በአንጀቷ እንዲያልፍ እንድትፈቅድለት ይማጸናል። ብቻ በጥቅሉ በዚህ ዜማ ግጥም ውስጥ ፍቅር ይነካል ተብሎ የሚታሰበውን አካል በሙሉ እንዲሁም ተጓዳኝ ስሜቶች በአንድ ዜማ ውስጥ እንዴት ተሰብስበው እንደተፈተሉ ጥሩ ማሳያ ይመስለኛል። ነፍሱን ይማርልንና ሙሉ ቀን ውብ አድርጎ እንዳዜመው ግልጽ ነው። ከሱ ጎን ለጎን ደግሞ ለገጣሚው ዓለም ፀሐይ ወዳጆ ያለኝን ከፍተኛ አድናቆት በዚህ አጋጣሚ መግለጽ እወዳለሁ። ሰላም ሁኑልኝ። በነጩ ወረቀት በፊደሉ መሃል ላይ አንቺን ስመለከት በፊደሉ መሃል